lallabame faje nagenya kuno lallabame hanorande mini wame faje nagenya kuno lallabame faje nagenya kuno lallabame hanorande mini wame Arya me fannu la la
barattoonni kutaa faanaa Sillaasee faaruu waggaa beenyaatii uumamee argamee banaadhaas argamu fannoo faayisaa keenyaa beeksisa walibatu faaruu Sillaasee Guyyaa waggaana boonsise bagaayetteesse tanni darbee birraanifi bagaayetteesse ebbaaf nagaa gonfachiise bagaayetteesse eegumsa isaanuuf baay'isaan waaqayyo kan galatoom ያተው ለነበረን የዝማሬ ሰዓት እግዚአብሔር አምላካችን የተመሰገነ ይሁንልን። ኩታ ፋሩ ወልዳ ስላሴቲፍ waaqayyo faaruu ergamootaa isaanaa dhageessisu ilmi jedhaa galateeffadhaafi ilmi jedhaa hundi keessan galateeffadhaafi. እሺ ዝማሬ መላእክት ያሰማልን። በመቀጠል ወደ ሚቀጥለው መርሃ ግብር ነው የምናልፈው ማለት ነው። ከነቲያን ሱዳን ገረ ሰገንታ ኢትአኑቲ ደርቢነ ጀቹዳ ሰገንታን ኬኛ ገገባበቴ ዱራ ዱባን ሀለ ከነረ ጅራ ከናፍ አማ ከለቲዳን ከን ደበሩ መላከ ሰላም ሉባ ተስፋ ሚካኤል አሰፋ hojii geggeessaan kutaa biyya lallabaa Jimmaa gara waltajjiitti dhufanii ergaa baga geessanii erga dabarsanii booddee sagantaa itti aanu kan nuuf dursan ta'a jechuudha። በመቀጠል መላከ ሰላም ተስፋ ሚካኤል አሰፋ የሀገረ ስብከታችን የዋና ስራ አስኪያጅ የእንኳን አደረሳችሁ መልእክት ያስተላልፉልንና ቀጣዩንም መርሃ ግብር የሚመሩልን ይሆናል ማለት ነው። በያለንበት ድምፃችንን አጥፍተን እንከታተል። ወደ መላከ ሰላም ሁላችንም በትምህርተ መስቀል ከፍ ባለ ድምፅ የዕለቱን የመስቀል በዓል ለመስለም በማስመልከት እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከኒልማ ከነፉሩ ቁልቁሉ ዋቀየ ቶኮ አሜን። ክቡር ኦቦ ቲጃኒ ናስር እጅግ የምንወድህ መሪያችን፣ የጅማ ዞን አስተዳደር፣ እንዲሁም ኦቦ ጣሃ ቀመር የጅማ ከተማ ከንቲባ፣ ኦቦ ዋሲሮን ግርማ የጅማ ከተማ የብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ ኦቦ ኢንጂነር አስራት እሸቴ የጅማ ከተማ ምክትል ከንቲባ፣ ኦቦ ሃይደር ድርብ የጅማ ከተማ ማዘጋጃ ቤት ኃላፊ፣ የጅማ ከተማ አድባራት አስተዳዳሪዎች፣ የጅማ ሀገረ ስብከት የመምሪያ ኃላፊዎች፣ ካህናት አባቶች፣ ወንድሞች ዲያቆናት ይህንን በዓል ለማስመልከት በዚህ የተሰበሰባችሁ ምዕመናን ሁላችሁ በኃያሉ እና በገናናው በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? እንኳን አደረሳችሁ። በጋትን ሲንገ አያንኩን አያን መስቀላና ከበጅኑ ጉፍታን ገኛ ኢየሱስ ክርስቶስ መስቀለረት ነገኛ ከንትለለበዳ ጃለላ ከንትለለበዳ tokkummaa kanatti lallabedha ummata addaan ba'e kan itti godhedha
guyyaan hadhaa guyyaa dhugaan dhufattee haftee jirtu guyyaa itti bahedha. Dhugaan hin turti malee ba'uun ishii waan hin oolleef masqalli guyyaa hadhaa Ayhudoonni iddoo dhoksan keessaa yeroon isaan naa ga'u eeyyama Waaqayyootiin guyyaa itti bahan waan ta'eedhaaf guyyaan kun ifni masqalaa addunyaadhaaf guyyaa itti fedha. Kanaaf kiristaanota biratti bifa hawwaadhaan kan kabajamudha። እንኳን አደረሳችሁ። በድጋሚ እንኳን አደረሰን። ከፍ ባለ ምስጋና አመስግኑ። ለዛሬው ቀን ላደረሰን ለአምላካችን በሕይወት በጤና ጠብቆ ላደረሰን ለአምላካችን ከፍ ባለ ምስጋና እናመሰግናለን። እልልታው ጭብጨባው አይሰማም። ከፍ ባለ ምስጋና እንዲሁም እንግዶቻችን በመካከላችን የተገኙ እንግዶች ዞናችንና ከተማችንን የሚመሩ ታላላቅ የመንግስት ባለስልጣናት በመካከላችን ተገኝተዋልና ቤተ ክርስቲያናችንን አክብራችሁ ሕዝባችንን አክብራችሁ በምትመሩት ሕዝብ መሃል በሚወዳችሁ ሕዝብ መሃል በሚያከብራችሁ ሕዝብ መሃል ስለተገኛችሁልን እንኳን ደህና መጣችሁ። ምዕመናን ከፍ አድርጋችሁ አመስግኑልን። በገነጋኑ ንፍተን እግዚአብሔር እናመሰግናለን። ከዚህ በመቀጠል ምዕመናን ቅድም ልጠቅስ እንደሞከርኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ የመስቀል በዓል ይከበራል። ለዘመናት ከ300 ዓመታት በላይ ተቀብሮ የቆየው መስቀል ተቆፍሮ የወጣበት እግዚአብሔር በፈቀደላቸው ሰዎች ምክንያት መስቀሉን ከነበረበት ያወጡበትና ይህንን በማሰብ በየአደባባይ ተሰብስበን በየዓመቱ በዓል እናከብራለን። ይህንን በዓል ስናከብር ዋናው መልእክታችን የፍቅር አምላክ የሰላም አምላክ የሆነው ኢየሱስ ክርስቶስ ሕዝብና አሕዛብን አንድ ያደረገበት፣ ፍቅርን የገለጠበት፣ ትሕትናን የሰበከበት፣ አንድነትን የሰበከበት መስቀሉ ዛሬ መውጣቱ የክርስቶስ ተከታይ የሆን ሁላችን የሰላም ሰዎች እንድንሆን፣ የፍቅር ሰዎች እንድንሆን፣ የአንድነት ሰዎች እንድንሆን፣ መለያየት ከኛ መሃል እንዲጠፋ፣ መጠላላት ከኛ መሃል እንዲጠፋ፣ አንድ ሆነን እምነታችን እንድንጠብቅ፣ አንድ ሆነን ቤተ ክርስቲያናችን እንድንጠብቅ፣ አንድ ሆነን ሀገራችን እንድንጠብቅ ቤተ ክርስቲያን በዛሬው ዕለት አተኩራ ታስተምራለች። ስለዚህ ይሄ በዓል ከፍ ያለ በዓል ነው በክርስቲያኖች ዘንድ። የእግዚአብሔር ልጆች የዚህን ዓመት በዓል ልዩ የሚያደርግ ሁለት መሰረታዊ ነገር አነሳላችኋለሁ። ሁለት መሰረታዊ ነገር ቤተ ክርስቲያን መስቀልን ስታከብር ለሀገር ሰላም ትጸልያለች፣ ለሀገር ልማት ትሰራለች፣ ሀገር ወዳድ የሆነ ህብረተሰብ ታፈራለችና ሀገራችን ኢትዮጵያ በዚህ ዓመት ለ14 ዓመታት ኢትዮጵያውያን ሁላችን የደከምንበት ከዳር ዳር አንድ ሆነን የገነባነው የህዳሴው ግድብ በክቡር ጠቅላይ ሚኒስትራችን በጅማ ፍሬ የሆኑት በክቡር ዶክተር አብይ አህመድ መሪነት የተጠናቀቀበት ለክብር የበቃበት ስለሆነ እንኳን ደስ አላችሁ። ቤተ ክርስቲያን ይህንን ትመሰክራለች ከፍ ባለ ምስጋና። ይህንን የምናስብበት በዓል ነው። የህዳሴ ግድብ የኢትዮጵያውያን ሁሉ ተስፋ ነው። ስለዚህ ደማችንን ጠብ አድርገን፣ ገንዘባችንን፣ ላባችንን ጠብ አድርገን አንድ ሆነን ሰርተን ሀገራችንን ከፍ ያደረግንበት በአፍሪካ በዓለም ኢትዮጵያ ተጽዕኖ ፈጣሪ እንድትሆን የሆነበት ታላቅ ጊዜ ስለሆነ ይህንን ቤተ ክርስቲያን በዚህ አደባባይ ትመሰክራለች። ስለዚህ የህዳሴው ግድብ የተጠናቀቀበት አንዱ ነው። ሁለተኛው ሁላችሁም እንዳያችሁት በሚዲያ ጅማ በልማት ውስጥ ናት። ጅማ በእድገት ውስጥ ናት። ጅማ ከተማም ጅማ ዞንም በአጠቃላይ በሳል በሆኑ መሪዎቻችን በኦቦ ቲጃኒ ናስርና በኦቦ ጣሃ ቀመል የሚመራው የጅማ ዞንና የጅማ ከተማ በዚሁ ዓመት በልማት በእድገት በሁለመናው በኦሮሚያ ክልላዊ መንግስት ዘንድ ፕሬዚዳንሻል አዋርድ ያገኙበት ከፍ ባለ ማዕረግ ጅማችን የተጠራችበት ስለሆነ የጅማ ሕዝብ እንኳን ደስ አላችሁ። ይህንን ቤተ ክርስቲያን ደስታችንን እንገልጣለን። እጅግ ደስ ይለናል። ስለዚህ የመስቀል በዓሉን ስናከብር ቤተ ክርስቲያን
ከሃይማኖታዊ ባህልነቱ ባለፈ የህዝብን ሰላም በመጠበቅ ህዝብን በአንድነት በመጠበቅ ታከብራለችና በልማት ትሳተፋለች፣ በሰላም ትሳተፋለች። ሀገርን በሚገነባ ማንኛውም ነገር ቤተ ክርስቲያን ግንባር ቀደምት ናት። ጅማ ህዝብ ለዚህ የታወቅነንና ይህ ውጤት የተገኘበት ነው። ስለዚህ የዚህ ዘንድሮ በዓለ መስቀል የተለየ ክብር ያለው በዓል ነው። በዚሁ መንገድ ክቡራን እንግዶቻችን በመካከላችን የተገኙ የጅማ ዞንና የጅማ ከተማ አመራሮች በዚሁ በዓል ላይ ተገኝቷሉ። እንኳን ደስ አላችሁ ለማለት እንኳን ደስ አደረሳችሁ ለማለትና እነሱን ጋብዛለሁ። ክቡር የጅማ ከተማ ከንቲባ ኦቦ ጣሃ ቀመር ወደዚህ ወደ መድረክ መጥተው ለዚህ ለተሰበሰበ ሕዝብ የእንኳን አደረሳችሁ መልእክት አስተላልፈው የዛሬውን የዚህን ዕለት የክብር እንግዳ የሆኑትን የጅማ ዞን አስተዳደር ኦቦ ትጃኒ ናስርን የሚጋብዙልን ይሆናል። በሞራል ተቀበሉልን፣ ከፍ ባለ ጭብጨባ ተቀበሉልን። እናመሰግናል። በገቲን ሲንጌ እንኳን አደረሳችሁ። ከበጀሞ ኦቦ ትጃኒ ናስር bulchiinsa godinaa fi miseensa mana marii paartii badhaadhinaa biyyoolessaa kabajamoo obbo Waasiihuun Girmaa itti gaafatamaa waajjira paartii badhaadhinaa damee magaalaa Jimmaa, kabajamoo injiinar Asiraat Isheetuu ittaanaa kantiibaa bulchiinsa magaalaa Jimmaa, kabajamoo obbo Haydar Birrif hojii gaggeessaa mana qopheessaa magaalaa Jimmaa, kabajamoo Malaaki Salaam Tasfaa Mikaa'el Asaffaa hojii gaggeessaa biyya lallaba Jimmaa, kabajamtoota bulchitoota manneen kiristaanaa magaalaa Jimmaa, kabajamtoota hoggantoota mana lubbummaa godina Jimmaa, kabajamtoota hayyoota mana amantaa kiristaanaa, kabajamtoota faarfattoota waldaa sanbataa mana amantaa hundaa, kabajamtoota hordoftoota amantaa ortodoksii tawaahidoo hundi keessan baga ayyaana damaaraa masqalaa bara 2018 nagaan isin ga'e baga geessan isiniin jechuun barbaada. Magaalaan Jimmaa hordoftoota amantaa garaagaraa fi sabaaf sablammoota hammattee magaala sabdaneessummaan keessatti mirkanaa'e magaala nagaa fi jaalalaati. Aadaan gaariin kun akka dagaagu taasisuu keessatti gaheen abbootii amantaa fi hordoftoota amantaa ortodoksii guddaadha. Masqalli ida'amuu keessatti humnaa fi dandeettii addaa kan keessatti mul'atu, aadaawwan hawaasa garaagaraa keessatti haala ho'aa ta'een kan kabajamu sirna amantaa irra darbee agarsiiftuu tokkummaa fi sabdaneessummaa keenyaati. Kan adda isa godhu barii eebbifamuu hidha haaromsa guddicha Itoophiyaa mootummaa muummicha keenyaatiin xumuramee fi yeroo itti magaalli Jimmaa jijjiirama keessa jirtutti akkasumas misooma koriidarii garaagaraatiin yeroo magaalli keenya faayamtee jiruu fi akkasumas yeroo itti balbala galaanaa banuudhaaf muummicha faana hiriirree jirtutti ayyaanni kun kabajamuun adda isa godha waan ta'eef irra deebi'ee baga isin ga'ee jechuun barbaada. Ayyaana kana yeroo kabajnu ol ka'iinsi biyya keenyaa gamoodhaan agarsiisaa jirtu irree tokkummaan utubaa nageenya keessan eeggachaa kan rakkate gargaaraa waliin dabarsuutu nurraa eegama. Ayyaanichi kan tokkummaa, kan nagaa, kan jaalalaa, gammachuu akkasumas kan badhaadhinaa isiniif haa ta'u jecha irra deebi'ee baga isin ga'e jechuun barbaada. የተከበሩ አቶ ትጃኒ ናስር የጅማ ዞን አስተዳደር፣ የተከበሩ አቶ ዋሴ ግርማ የጅማ ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ የተከበሩ ኢንጂነር አስራት እሸቱ የጅማ ከተማ ምክትል ከንቲባ፣ የተከበሩ አቶ ሀይደር ድርብ የጅማ ከተማ ማዘጋጃ ቤት ስራ አስኪያጅ፣ የተከበሩ መላከ ሰላም ተስፋ ሚካኤል አሰፋ የጅማ ሀገረ ስብከት ስራ አስኪያጅ፣ የተከበራችሁ የጅማ ከተማ አብያተ ክርስቲያን አስተዳደሮች፣ የጅማ ዞን የቤተ ክህነት አመራሮች፣ የተከበራችሁ የቤተ ክርስቲያን መምህራን፣ የተከበራችሁ የቤተ ክርስቲያን ሰንበት ተማሪዎችና መዘምራን፣ የተከበራችሁ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ሁላችሁም እንኳን ለ2018 የተለያዩ እምነት ተከታዮችና ብሔር ብሔረሰቦች አቀፍ ብዝሃነትን የተረጋገጠበት የፍቅርና የሰላም ከተማ ናት። መስቀል
በታየበት በተለያዩ ባህሎችና ማህበረሰቦች ውስጥ በደማቅ የሚከበር የሃይማኖት ስርዓት በላይ የብሔራዊ አንድነታችን መገለጫ የሆነ በዓል ነው። ይህ ባህል እንዲዳብር በማድረግ ውስጥ የኦርቶዶክስ ሃይማኖት ተከታዮችና አባቶች ድርሻቸው ላቅ ያለ ነው። የዘንድሮ የብርሃነ መስቀል በዓል እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት ፈልጋለሁ። በመጨረሻ ይህ በዓል የሰላም፣ የአንድነት፣ የፍቅር፣ የመቻቻልና የአብሮነትና የብልጽግና እንዲሆንላችሁ እየተመኘ መልካም በዓል ማለት ፈልጋለሁ። አመሰግናለሁ። ከዚህ በመቀጠል የክብር እንግዳችን የሆኑ አቶ ቲጃኒ ናስር የዞናችን አስተዳዳሪ ወደ መድረክ መጥቶ ይህንን ህዝብ እንኳን አደረሳችሁ እንድላችሁ ሞቅ ባለ ጭብጨባ ወደ መድረክ ጋብዙልኝ። አደረሳችሁ። ድምፃችሁ አይሰማም። በጣም ታምራላችሁ። ቆንጆዎች ናችሁ። ለየት የሚያደርገው ቆንጆ ናችሁ። ጅማንና የጅማን ከተማ ህዝብ ፍቅርና መቻቻልን ስላያችሁ በጅማ ህዝብ ስም ቆንጆ ናችሁ። እጃችሁን አጨብጭቡ ብሎ ራሳችሁ መጀመሪያ ወደ ጉዳይ ከመግባቴ በፊት ዛሬ ቅር ያለን የተከበሩ አባታችን አቡነ እስጢፋኖስ መሀላችን ስላጠገኙ በጣም ትግብሉኛል። ሰላም ይብዛላችሁ ባላችሁበት ዘንድ ነጋሪ ሳይገጠው አባን ኬንን ወጥር ገሙነ ሙናፍ ባይዬ ኑት ነጋሜ ነመኑ ጃለን አምባሳደር ነገኛ አምባሳደር ቢሶማ ጅማን ገብሮ ደበለቴ ናኖ ከን ሁንደሳ ከን ብልቸን ነገኝ ሳኒ ዋን ፊደኒት አባን ኬኛ ወልገይረ ጅሩ ዋንቴ ነጋኒ ሳኒ ፈተው በገቲን ሳን ገይራ ኩሩ አተጣቀመ የጅማ ዞን የጅማ ከተማ ዋና ከንቲባ የልማት ገይና የሰላም ገይና የሆኑት እንኳን በዛሬው ዕለት በመስቀል ለኛ ብሎ ተሰቀለ እንኳን ተገኙ። አቶታ ክቡር መካን የጅማ ከተማና የጅማ ዞን ስራ አስኪያጅ የሆኑት የተከበሩ አቶ ተስፋዬ ሚካኤል በማላችን ስለተገኙ እርሳቸውንም እንኳን አደረሳቸው፣ እናንተንም እንኳን አደረሳችሁ። የተከበሩ አቶ ዋሴ ግርማ የጅማ ከንቲባ የጅማ ፓርቲ ብልጽግና ኃላፊ፣ የተከበሩ ኢንጂነር አስረት ምክትል ከንቲባ፣ የተከበሩ አቶ ይሰማል አይደል? የተከበሩ ስራ አስኪያጃችን በመሃላችን ስለተገኙ እሳቸውም እንኳን በሰላም መጡ። አናልፎ ዳሪ ዛሬ እንደ ጅማ ዞን 21 ወረዳ ይከበራል። በጅማ ከተማችን ደግሞ ትልቅ አከባበር እጅግ የምንወደው ከተማችን በልማት ላይ ያለችው ሰላምን ያረጋገጠች አንድም ቀን ጅማና ጅማ ዞን ችግር ሳይፈጠር በኦርቶዶክሱም በሙስሊሙ እንደዚሁም በጅማ ህዝብ በ5 ሚሊዮን 500 ሺህ ህዝብ አንድም ነገር ሳይከሰት 2017 ያሳለፍነው ስለሆነ ለእናንተ ለኦርቶዶክሶች ሰላም የምትወዱ ልማትን የምትወዱ ክብር ይገባቸዋል። እንኳን ሰላም አመጣችሁ፣ እንኳን ሰላም በሰላም ተገናኘን። መስቀል ማለት መቻቻል ማለት፣ መስቀል ማለት ሰላም ማለት ነው። መስቀል ማለት አብሮነት ማለት ነው። መስቀል ማለት ለሁላችንም ሰላም ያመጣ መስቀል እውነቱን ሲከበር እንደዚህ ወጥተን ስናከብር የሚያምር ሀገራችን የሚያሻግር ብቻ ሳይሆን ለነገ የሚጠቅመን ስለሆነ እንኳን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። መስቀል
ስናከብር አገራችን መስቀልን በማክበር ብቻ ሳይሆን የሀገራችን ልማት ውስጥ ቱሪዝም ውስጥ ትልቅ ነገር የሀገራችንን ገቢን በማሳደግ መስቀል ትልቅ ቦታ ነው ያለው። በገል ሞፍተን ዩኒስኮ ትገል ሞፍተን ዋንቴ በገል መተን በገል መነቹ መርባት ዛሬ መስቀልን ስናከብር እንደ ጅማ ከተማ ከወንድሜ ከሁሉ ከንቲባዬ ጋር አራት ነገሮችን ያሳካንበት ዓመት ነው 2017። አንደኛ ህዳሴ ግድባችን ከውጭም ከውስጥም መስራት አትችሉ ኢትዮጵያ ያለች ጠቅላይ ሚኒስትሩን ማስፈጸም አይችሉ ግድቡን ተችሏል ብሎ ሲያወሩ የነበሩት ግድቡን ጨርሳችሁ ወርዳችሁ ኦርቶዶክሶች ሙስሊም ሁሉም የኢትዮጵያ በአንድ ላይ በመሆን ህዳሴ ግድብ ስለራሳችሁ በሌና በጅማና በከተማ ህዝብ እጅግ ክብር ይገባቸዋል። ሁለተኛ ኢትዮጵያ ድሃ ተብላ ስትጠራ በነበረችበት ጊዜ ሀገራችን 80% አርሶ አደር ያለባት ድሃ የሆነችው ከውጭ ሲለምን የነበረው ስንዴን በልመና ውጭ ሀገር ስናስቸግር የነበረው ክቡር እጅግ የምንወደው ከእናንተ ውስጥ የወጣ ከኢትዮጵያውያን ዶክተር አብይ አህመድ እኛ ከረባት ለብሰን አንለምንም ስንዴ በማለት ስንዴን ከውጭ አስቀርተው ስንዴን ወደ ውጭ የላክንበት ጊዜ ነው መስቀላችን የምናከብረው። እንኳን ደስ አላችሁ፣ እንኳን ኖራችሁልን። ሶስተኛ ኢትዮጵያ ሪያ ስትባል ከውጭ መዳበሪያ ታስገባ ነበር። ኦርቶዶክስ ሆና ሰላም ናችሁ፣ የልማት ሰዎች ስለሆናችሁ ክቡር ጠቅላይ ሚኒስትራችን መዳበሪያ ፋብሪካን ኢትዮጵያ ውስጥ የጀመረበት ዓመት 2018 መስቀላችን እያከበረ ነው። አራተኛ ኢትዮጵያ ታስጋ የነበረችው ባለፉት ዓመታት ኢትዮጵያ በር የባህር በር የሌለባት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የኢትዮጵያን ሕዝብ ይዞ ኦርቶዶክሶች ደግሞ በቀኝ በቀኝ ቆማችሁ መስቀልን ስታከብሩ ባህር በራችን የጠየቅንበት ጊዜ ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለ። ባህር በር የሌለ እምነት ባህር በር የሌለ ኢትዮጵያ ሀገርን ማሻገር አንችልም በማለት ዶክተር አብይ አህመድ ኢትዮጵያን 135 ቢሊዮን ህዝብ በመጠን ማለት ፈልጋለሁ። ሌላው ጅማና ጅማ ህዝብ ከተማ በመቻቻል በአንድነት ዛሬ ክቡር ከንቲባችን አቶ ጣሃ ቀመር ሁሉንም በአንድ በኩል በማየት አቶ ጣሃ ቀመር የሙስሊምም የኦርቶዶክስ የፕሮቴስታንት ሳይሆኑ የጅማ ከተማ ህዝብ ከንቲባ ናቸው። ለዚህ ነው ጅማ ያደገች ትልቅ ጅማ ዛሬ እንደምታዩት ጅማ ድሮ ትልቅ ነበረች። ከኢትዮጵያ 3ኛ ከተማ ነበረች። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅማ ህዝብ ጋር አንድ በመሆን ጅማ ለእን ምስል አድርጓል። መስቀል ስናከብር ልማትንም፣ መስቀል ስናከብር መቻቻልን፣ መስቀል ስናከብር አንድነትን፣ መስቀል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለማን ነው የሞተው? ስለዚህ እንኳን አደረሳችሁ፣ እንኳን ደስ አላችሁ። በጣም ደስ ብሎኛል ዛሬ በጣም ስለምታምሩ በጣም ቆንጆ ናችሁ። በእውነቱ ከሆነ ከእናንተ ተሞክሮ ወስደናል። እንደዚህ ትላልቅ አባቶቻችን እንደዚህ ሲቀመጡ ወጣቶች እንደዚህ ደግሞ ሲያስተናግዱ ኢትዮጵያ ለካ ትልቅ ነገር ነበረች፣ ጅማም ትልቅ ነበረች። ትልቅም ስለሆናችሁ እንኳን አደረሳችሁ፣ እንኳን አደረሰን። ሰላማችን ይጠብቅ፣ ሰላማችን ይብዛ። እሽንጋለና ሲንገለቴፈና እንጂፈኖ ገንገሰኒ ኡልፋታ አቦ ተጃኒ ናስር ጉዳሴን ገለቴፈና ከፍ ባለ ምስጋና መስክኑልን። ቤተ ክርስቲያናችን ከፍ ባለ ምስጋና ታመሰግናለች። እጅግ እንወዳቸዋለን። ምዕመናን ቅድም እንደገለጹት በጅማ ዞን ባሉ በ21ዱም ወረዳዎች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቤተክርስቲያን ባለችበት አንድም ነገር ጎሽ ሳይል ሁሉ ነገር ሰላም ሆኖ የመስቀል በዓል የጥምቀት በዓል ሁሉ ሰላም ሆኖ የሚካሄደው ጠንካራና የስራ ሰው የልማት ሰው የሆኑ አቦ ተጃኒ ስላሉ
በጅማ ዞን ያሉ አብያተ ክርስቲያናት ምዕመናን ያለ አንዳች ችግር ያለ አንዳች ስጋት የሚኖሩበት ነው። እናመሰግናለን። በትጃኔ አብያተ ክርስቲያናቱ መስቀልን በዚህ ሰዓት ቦታ በሰላም እያከበሩ ነው ያሉት። በምንፈልገው ጉዳዮች ሁሉ ክርስቲያናችን ባላት አጀንዳ ሁሉ በቅርብ ሆነ መመሪያ ሰጥቶን ያስተካክልልን ወደው ማለታችን ነው። በጣም እናመሰግናለን። ውልፋቆኑ ጅራት ልጆቹን በርባና ከዚህ በመቀጠል ምዕመናን እንግዶቻችን ከመሸኘታችን በፊት ቤተ ክርስቲያናችን ምንም እንኳን የሚመጥናቸው ባይሆንም የሆነ ስጦታዎች የምስጋና ስጦታ ለጅማ ዞን አስተዳደርና ለጅማ ከተማ አስተዳደር አዘጋጅተናል። የሃይማኖት አባቶች መጣችሁ ለዞናችን አስተዳደር እንዲሁም ለከተማችን ከንቲባ ስጦታው ቢሰጥልን ይሆናል። በቅድሚያ ኦቦ ትጃኒን አስር ቡልቻሉ ቺንሳ ጎድና ጅማ ዳተኒ በዳሰ ብንከና ጎድናፍ ከነኝ አካባቢ አቦቴ አልካበተን ከቤጃን ሳንጋፈና ከፍ ባለ ምስጋና ቤተ ክርስቲያናችን ከፍ ባለ ምስጋና ነው የምትሰጠው። እየተከፈተ ነው ያለው። ላዩ ላይ የተቀመጠው ስጦታ የሚታይ ነው የሚሆነው። የህዳሴውን ግድብ የያዘ ነው። የህዳሴውን ግድብ የያዘ ስጦታ ነው። ከግድቡ ወደ ወደቡ የሚል ጽሑፍ አለበት። የጅማ ሀገረ ስብከት በአጠቃላይ ምዕመናን ህዳሴ በመጠናቀቁ ደስታችንን እያሰማን ከፍ ባለ ምስጋና ቀጣዩ ህዝባችን አንዱ ነው የሚያሳካ ወደቡን በማለት ለዞናችን አስተዳደር ይህንን ስጦታ አበርክተናል። አመስግኑልን። ከፍ ባለ ምስጋና አመስግኑልን። እናመሰግናለን። ውልፋታ ቀርበው ስጦታውን ስለተቀበሉልን ወርቆትጃን እናመሰግናለን። እንዲሁም በመቀጠል የጅማ አስተዳደር ከንቲባ ኦቦ ጣሃ ገመል አከሱመስ ዳተንን ከነዳተን ካፍለቱ ከአባቶች እጅ እየተቀበሉ ነው። የተዘጋጀውን ስጦታ ከፍ ባለ ሞራል ጭብጨባ ያስፈልጋል። ምዕመናን እናንተ ሁሉ ወክለን ይህንን ስጦታ የምናበረክተው ቤተ ክርስቲያናችን ክብር ትሰጣለች። በተመሳሳይ መልኩ የህዳሴ ግድብ የሚመለከት ከግድቡ ወደ ወደቡ የሚል ጽሑፍ ያለው እልልታ ምዕመናን ከፍ ባለ ምስጋና እናመሰግናለን። በተራቀመ ስጦታውን ከፍ አድርገው እያሳዩ ነው ያሉት። ተቀበሉ። እናመሰግናለን። በዚሁ ሳይሄዱ ጅማ ከተማ ከንቲባ በተጨማሪ ያዘጋጀነው ሌላ ስጦታ አለ። እሱንም ይቀበሉልናል። ከፍ ባለ ጭብጨባ የጅማ ኮሪደር ልማቱን የሚያሳይ ጅማችን እንደሆነ የተሸለመችበት አንዱ ስራ ስለሆነ በከንቲባችን መሪነት የተከናወነ በመሆኑ እሱን የሚያሳይ መቆን የያዘ ስጦታ ያለበት ነው ያልሰጠናቸው። እናመሰግናለን። ክብር ይስጥልን። በእልልታ በሞራል እግዚአብሔር ይስጥልን። እናመሰግናለን። መሪዎቻችን እጅግ እንወዳችኋለን፣ እናከብራችኋለን። በማንኛውም ጉዳይ፣ በልማት ጉዳይ፣ በሰላም ጉዳይ ቤተ ክርስቲያናችን ከመንግስት ጎን ሆና የምትሰራ መሆኑን በዚሁ እናረጋግጣለን። እንግዶቻችንን ከዚህ በኋላ ባሉ መርሃ ግብሮች ሌላ ተደራቢ ስብሰባዎች ስላሏቸው እነሱን በክብር የምንሸኝ ነው የሚሆነው። ቀጣይ ባለው ምዕመናን ሌላው ፕሮግራም እናስተካክል ይሆናል። ከፍ ባለ ምስጋና ሸኙን ምዕመናን፣ ከፍ ባለ ምስጋና እናመሰግናለን። እጅግ እናመሰግናለን። ለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። የሮቱኔፍ መቃን ዋቀዩ ኡማ ኬኛ ከን ገለቶሜ ያጠው ኤጋን ከነቲ አንሱዳን ከዚህ በመቀጠል አዘጋጁ ደብር የጅማ ደብረ ሰላም ኢየሱስ ቤተ ክርስቲያን ነው። የ2018 ዓመተ ምህረት የ2018 ዓመተ ምህረት የደመራ በዓል
ቤተ ክርስቲያን ነው። እንደምታዩት አውደ ምሕረቱ በዚህ መልኩ ደምቆና አምሮ ያየነው ትልቅ ልፋትና ትልቅ ስራ ውስጥ አልፈው ይህንን ለበዓሉ ድምቀት አዘጋጅተው ያበቁበት ነውና የጅማ ደብረ ሰላም ኢየሱስ ቤተ ክርስቲያን ከልብ እናመሰግናለን። አመስግኑልን። እግዚአብሔር አምላክ የተመሰገነ ይሁንልን። እሺ እንግዶቻችን እየሸኘን የሚቀጥለውን መርሃ ግብር አጠራርገን እናከናውናለን። የጅማ ደብረ ሰላም ኢየሱስ ቤተ ክርስቲያን ተረኛው ደብር የሚቀጥለውን ትርኢት እንድታቀርቡ አውደ ምሕረቱ ለእናንተ ተሰጥቷል። በመካከላችሁ እየዞረ ያለው